ከመስኮት ጫፉ መሃል አናታችሁን መቷችሁ ያውቃል? አደገኛ እንቅፋት የማርያም ጣታችሁን ጥፍር መቶት ያውቃል? ይሄ ከባት ፊት ለፊት ያለውን አጥንት የታክሲ ጠርዝ ወይም ደግሞ ደረጃ መቷችሁ ያውቃል? አፍንጫችሁ ላይ ኃይለኛ ቡጤ አርፎ ያውቃል? ቆይ እንደዚህም አልገለጽኩትም። ያችን ቅጽበት ላስረዳችሁ። ያው ከቻልኩት አይገለጽም፣ ግን ከቻልኩት ላስረዳችሁ። የእናትን ሞት በሰማችሁበት ወይም ባወቃችሁበት ቅጽበት ምን ይፈጠራል መሰላችሁ? መጀመሪያ አታምኑ። ሳቅ ሁሉ ሊያፈናችሁ ይችላል። እንዴ አሁን እዚህ ጋር ነበረች አይደል እንዴ? አሁን እያወራች አልነበር ምናምን ነው የምትሉት። ሞቷን የሚነግራችሁን ሰው እንደ እብድ ነው የምታዩት። ከዛ ትጠራጠራላችሁ። ብዙ ሰው ከናንተ ቀድሞ ማልቀስ ሲጀምር እንዴ ይሄ ነገር የምር ሆነ እንዴ ትላላችሁ። ግራ ትጋባላችሁ። እስኪ አንዴ ዝም በሉ የሆነውን ላስብበት ብላችሁ የሆነውን ነገር ለማጤን ትሞክራላችሁ። ከዛ አዲስ እንደሰማ ሰው ትደነግጣላችሁ። ዝም ምን ነው የምትሉት? ጸጥ ግግር። እንዴ እና ምን ተብሎ ነው የሚለቀሰው? ምን ይባላል? እንዴት ይለቀሳል? ሄድሽ ጥለሽኝ ምናምን። አይምሯችሁ እሱን ገና አስቦ አልደረሰበትም። ይልቅ የምታለቅሱት መቼ መሰላችሁ? ያ ሰውነት አፈር ሊገባ ሲል፣ ያ ከፀጉራችሁ ተለይቶ የማያውቀው እጇ፣ በቀልድም ይሁን በምር ጀርባችሁን የደለቀው መዳፏ፣ ትከሻችሁንና ጭናችሁን ፈልገው የቆነጠጡት ጣቶቿ፣ ገና ቤት ስትገቡ የሚሸታችሁ የሷ ብቻ የሆነው ጠረኗ፣ ደረቷ፣ ጭንቅላታችሁን የምታስደግፉበት የነበረው ጭኗ፣ እነዚህ ሁሉ አፈር ሊገቡ እንደሆነ ስታውቁ አትችሉም። ልትቆጣጠሩት የማትችሉት ለቅሶ ፈንቅሏችሁ ይወጣል። ዛል ነው የምትሉት፣ ዝልፍልፍ። በዚህ ምድር ላይ ጨካኙ ሰው ለእናንተ እናታችሁን አፈር ውስጥ የሚከታት ይሆናል። ከዛ ቤታችሁ ገብታችሁ እንቅልፍ ሸውዶ እስኪወስዳችሁ ድረስ ልክ የፈነዳ ቧንቧ ይመስል እንባችሁ አይቆምም። ውሃ እየጠጣችሁ እየበላችሁ ሰው እያወራችሁ ዝም ብላችሁ ተቀምጣችሁ እንባችሁ ይፈሳል፣ አይቆምም። ከዛ በነጋታው ጠዋት ላይ ስትነሱ ቤት ውስጥ ትፈልጓታላችሁ። የምሬን ነው። ጠዋት ተነስታ የምትንጎዳጎድበት ወይም የምትቀመጥበት ቦታ ላይ ትሄዳላችሁ። ጠዋት ልክ ስትነሱ የምትላችሁን ቃል ትሰሙታላችሁ። ያቃጭልባችኋል አይደለም ያልኩት፣ ትሰሙታላችሁ። እዛ ስታጧት ትደነግጣላችሁ። ለካ የለችም ነው የምትሉት። በቃ የሚል ቃል ከአፋችሁ ያመልጣችኋል። ከዛ በኋላ ለወራት ያህል ጠዋት ሁል ጊዜ እንደ አዲስ ትደነግጣላችሁ። ከዛ እየፈራችሁ ትመጣላችሁ። አሁን ምንድነው የማደርገው ያለ እሷ ነው የምትሉት። እንዴ እሷ ሞታ የምርኔ እየኖርኩ ነው ብላችሁ የጥፋተኝነት ስሜት ይወርሳችኋል። ሁሌ የምትቀመጥበትን ቦታን ስታዩት ንዴት ይመጣባችኋል። ብስጭት ንጭንጭ ያደርጋችኋል። ነገሮች እየሰከኑ ሲመጡ ይሄን ማድረግ ትፈልግ ነበር አይደል? ለምን አላደረኩም? ይሄን ልብስ ተወደው ነበር አይደል? መግዛት እኮ እችል ነበር እያላችሁ እሷ ልታደርገው ትመኛችሁ የነበሩትን ነገሮች ልታደርጉ ትችሉ እንደነበር እያስታወሳችሁ ብግን
ትላላችሁ። እሷ እያለች እንደማትችሉት ተሰምቷችሁ የነበረ ነገር በዚህም በዛም ብዬ እኮ ማድረግ እችል ነበር እያላችሁ መብከንከን ብቻ። እናም የመጨረሻው መልእክቴ ይሄ ነው። ይህ ንዴት፣ ጭንቀት፣ ለቅሶ፣ ቁጭት ያላገኛችሁ ሰዎች እድለኞች ስለሆናችሁ ለእናታችሁ አልችልም የምትሏት ነገር አይኑር። በኋላ አመሰግናታለሁ አትበሉ። በኋላ አቅፋታለሁ አትበሉ። በኋላ ሲሳካልኝ አለብሳታለሁ አትበሉ። ውይ እዚህ ቦታ ሄጄ ብሞት፣ ይሄን ምግብ በልቼ ብሞትም አይቆጨኝም፣ አቤት ይሄ ልብስ እንዴት ያምራል ምናምን የምትል እናት ካላችሁ አድርጉት። ሲኖሩ የሚሄዱ አይመስሉም። ከሄዱ በኋላ ከየትም ብላችሁ ልታደርጉ እንኳን ብትመኙ እሷን ከየትም ብላችሁ አታመጧትም። የምሬን ነው።